ቤትሽ ካደረስኩሽ በቃ ነኝ ልጅ። አልመሸም? እሱማ መሽቷል። የሆነ ነገር ነው ከሚጸጽተኝ ግባና እኔ ጋር ደር። ደግሞ መሄድ ብትፈልግ ኖሮ ከላዳው አትወርድም ነበር። ልብ ማደር እየፈለገ አፍ ሊሄድ ሲል ያስታውቅባል። በልና ግባ። ሰው ጀርባውን ሰጥቶኝ እንዲደሰታለሁ ብዬ አስቤ አላቅም ነበር። መታመን ደስ ይላል አይደል? በጣም እምነቴን እየተፈተሽ ነው። በእምነት ላይ ያለኝን እምነት እየገለጽኩልህ ነው። ሚስቴንም እንደዚህ ባምናት በጣም ደስ ይለኝ ነበር። አሁንማ ጭራሽ የምፈራውን ነገር በገዛ ፈቃዴ ቤቴ ጋብዤ አስገብቻለሁ። ነገ ምን አይነት ቀን ይሆን? ቀኑ ምንም አይነት ሊሆን ይችላል። አንተ ግን ተረጋጋና ትዳርህን ለማስተካከል አስብ። ትዳር ከተበላሸ ምድር ላይ ያለ ነገር ሁሉ ይበላሻል። በቤት ሰላም ካጣ ውጭ ወጥተህ ለማንም ሰላም አትሰጥም። የለየለት ረባሽ ነው የምትሆነው። እስቲ ሽበት አውጥተው ጡት እንደጣለ ህፃን የሚነጫነጩትን እንዳበደ ውሻ ሁሉንም የሚናገሱትን ፖለቲከኞቻችንን ትዳራቸውን ፈትሽ። ወይ ተፋተዋል አሊያም ከሚስቶቻቸው ጋር ካደሩ አመታት ተቆጥሯል። ይህች ሀገር ደግሞ ተጨማሪ የትዳሩ ለሚወጣባት ወንድ አትፈልግም።